አንድ መናገር እንፈልገው ነገር አለ። በቤተሰብም በአንተም ፊት በችግሬ ጊዜ የነበርክ ሰው ነህ። ላይክ የዊናም ወንድም እንደሆንከ ሁሉ የኔም ምርጥ ወንድሜ ነህ። ሀይሚ በታመመ ሰዓት ዓለም ሆስፒታል በተኛ ሰዓት ላይ ብዙ ነገር ሰፖርት አድርገኛል፣ ብዙ ነገር አግዘኛል። ይፋ ያንተን መልካምነት ለጓደኛ ያለህን ቦታ ምናምን ያውቃሉ እና ጓደኛ የሌላውን ጓደኛ መልካምነት የሚናገር ሰው እኮ መልካም ስለሆነ ነው እና አንተን ራሱ በዚህ በፋሚሊዎች ፊት ማመስገን እፈልጋለሁ እና አሜን በል። አንተና ሀይሚ ለመጋባት ያብቃችሁ። አሜን። ከሱ ነው የምንጀምረው። እነሱንም ደግሞ ለሀገራቸው ያብቃቸው። ያሰቡትን ሀሳብ ያሳካላቸው። የእናንተንም ያሳካላችሁ፣ የሁላችንንም ያሳካልን። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙሉ እኔ ያለው ፈጣሪ ይመስገን። ዛሬ እግዚአብሔርን ነው የምላችሁ። በጣም 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 እፈልጋችኋለሁ። በጣም ድጋፋችሁ ያስፈልገኛል። በጣም አንድነታችሁ ያስፈልገኛል። ማርያምን ዛሬ በጣም ማስደሰት የምፈልገው ሰው አለ በህይወቴ ላይ ጥሩ ነገር ጥሎልኝ ሄደ። በጭንቀቴ ሰዓት ከጎን የነበረ ሰው አለ እና ዛሬ እግዚአብሔርን ነው የምላችሁ በጣም ነው የምታስፈልጉኝ። ምክንያቱም ትዝ ካላችሁ ቡታጀራ እያለሁኝ ሀይሚ ፌንት በልታ ዓለም ሆስፒታል አስገብቻት ነበረ። ቡታጀራ ላይ ማለት ነው። ታማ ሆስፒታል ገብታ በጣም አሳዛኝ ሁኔታ ውስጥ በነበረችበት ሰዓት ላይ ከጎን የነበረ ሰው ነው። ኤፍሬም ይባላል። ከዊና ጋር ታውቁታላችሁ። በጣም በጣም ጥሩ ሰው ነው። ማርያምን ነው የምላችሁ በጣም አግዞኛል። እንደ አጋጣሚ ሆኖ ኤፋ የኔም ጓደኛ ነው፣ ታላቂ መካሬ ነው እና ደስ የሚለው ዓለም ሆስፒታል ውስጥ ይሰራ ነበር እና በዛ ታይም ላይ እዛ ይሰራ ነበር እና በቃ ሀይሚ እዛ በገባች ሰዓት ላይ በብዙ ነገር እንዲያደርግ እንዲትሁን እንዲያለ ትሬት ብቻ በጣም እያደረገልኝ የነበረ ሰው ነበር እና አይምሮዬ በቃ ውለታ አስሮኛል እና በዚህ ደግሞ እንድታግዙኝ እንድትደግፉኝ ማርያምን እፈልጋለሁ። በዛ ጊዜ ላይ ከጎኔ ሆኖ ብዙ ነገሮችን ያቀለለልኝ ነበር። በቃ ሀይሚ ይዛ በተኛችበት ሰዓት ላይ ቀን ሙሉ ማለት ትችላላችሁ እየተሯሯጠልኝ ምናምን ብቻ እኔ እንጃ ማርያም ብዙ አይነት መስዋዕትነት ከፍሎልኛል እና እዚህ ቤት ስመጣ አንተ ዘዋሪ ልጅ ምናምን ልትሉኝም ትችላላችሁ። የምር ግን ማርያምን ነው የምላችሁ እባካችሁን በእግዚአብሔር አስደስቱኝ። ከ10 ሺህ በላይ ያስገብታችሁ ሰብስክራይብ አድርጋችሁት ማርያምን ማየት ፈልጋለሁ። እግዚአብሔርን ሀይሚ እንደዛ ታማ እንደዛ ተጨንቄ እንደዛ እርብሽብሽ ብዬ እግዚአብሔርን ከጎኔ ነበረ፣ ከልብ እያገዘኝ ነበረ እና ማርያምን በቃ አዶኑ አላቅም ማለት ወደ ዩቲዩብ አለም መምጣት ይፈልግ አላቅም። እናንተን ቤተሰብ ላይክ ቤተሰቦቼ ብሎ መምጣት ይፈልግ አላቅም በቃ ግን እኔ ማርያምን አንድ ያላችሁኝ ሀብት እናንተ ናችሁ። ለምወደው ሰው የምሰጠው እናንተን ነው። ብዙ ጊዜ ይናገር ነበር እና በቃ እናንተን ነው ለምወደው ሰው የምሰጠው። ምክንያቱም በጣም ጥሩ ሰዎች፣ በጣም ቅን ስለሆናችሁ እና ለጥሩ ሰዎች የምትገቡ ስለሆናችሁ በቃ እናንተን የመሰለ ፋሚሊ እኔ እንጃ በቃ ያላችሁኝ ሀብት እናንተ ስለሆናችሁ ነው። ማርያም በቅንነት ወደ እናንተ ጋር የመጣሁት የምር ተሰምቶኝ ተረብሼ ነው የመጣሁት። ላይክ ያንን ቀን ሳስበው በጣም ነው የሚከፋኝ። የሰራኋቸው ስህተቶች አይምሮዬ ላይ ይመጣሉ። ሀይሚን እንደዛ የሆስፒታል አልጋ ላይ ተኝቶ ማየት ራሱ በጣም ያማል። በጣም የሚከፋኝ ነገር ነው። በቃ በማይመስል ነገር፣ በውሸት ነገር፣ ምንም እውነት ባሌለው ነገር እሷን መከላከል አለመቻሌ በጣም ያመኛል። እስቲል ነው እግዚአብሔርን ስቄ በርትቼ ላይክ ወደ እናንተ ጋር ስመጣ እናንተንም ቅመሜንም አዝጌ ደስተኛ አድርጌ ለመምጣት እሞክራለሁ ወደ እናንተ ጋር። ግን ደግሞ እነዛ ቀናቶች የምር ልቤን ይሰብሩታል። የምር ነው የምላችሁ ተጎድቼበታለሁ። ምን አይነት አለመታመን ምን እንደሆነ ያየሁበት ጊዜያቶች ናቸው። አሁን ላይ ግድ አይሰጠኝም እንጂ በቃ እኔ ከሀይሚ ጋር ልጣላ፣ ከሀይሚ ጋር ሰላም ልሁን፣ ነገራቶች የሚፈጠሩትን ችግሮች በሙሉ በውስጥ ሊያዝና ወደ ካሜራ ብቻ ሳይመጣ መፍታት ያለብኝን እዚሁ በምችለው አቅም ለመፍታት እየሞከርኩኝ ምናምን ስለሆነ ችግር የለብኝም። ዋናው ቁም ነገር ሰላማችን ስለሆነ እኔና ሀይሚ የኔና የእሷ አንድነት ዋናው ቅድሚያ ሊሰጠው የሚገባው ነገር ስለሆነ በቃ አሁን ላይ ምንም ግድ የሚሰጠኝ ነገር አይደለም። ግን በቃ ይህንን ቪዲዮ ልቀርጽ የተገደድኩትኝ
በቃ እየጨነቀኝ ስለሆነ ነው። እኔ እንደዛ ሆኖልኝ እንደዛ አይነት መስዋዕትነት ከፍሎልኝ ሳለቅስ አብሮኝ እያለቀሰ ሲጨነቅ አብሮኝ እየጨነቀ አላቅም። በቃ ላይክ እንዴት መሰላችሁ አብሮ አደጌ አይደለም ጓደኛሞች ነን፣ እንተዋወቃለን፣ በጣም እንተዋወቃለን፣ በጣም ቅርብ ነን። የዊና ደግሞ በቃ ከወንድም በላይ ነው፣ እንደ ወንድሙ ነው። ለዊና ወንድሙ ነው በቃ ማለት ይቻላል። እና እንደዛ የሆነ ሰው ነው ማርያምን ወደዚህ የመጣሁት እና እንድታግዙ ትፈልጋለሁኝ። የምር ከልብ በቃ ከ10 ሺህ በላይ ማየት እፈልጋለሁ። ማርያምን እንደ ራሴ ስኬት ነው መቁጠር የምፈልገው፣ እንደ ራሴ ደስታ በቃ እሱ ደስተኛ ሆኖ ማየት ስለምፈልግ ነው። በቃ አይምሮ ላይ የማይረሳ ነገር ነው ያስቀመጠልኝ። እንዳልኳችሁ አብሮ አደጌ አይደለም ምናምን፣ ግን እንዴት እንደሚወደን እኔና ሀይሚን እንዴት በቅንነት ለኛ እንደሚያስብልን አንድ ቀን እንኳን ክፋት የለበትም። ብዙ ነገሮች እያሉበት ብዙ ምናምን በቃ መሯራጥ ነገር የሚሯራጥበት ነገር እንዳለበት እያወቅኩኝ እኔ ራሱ ብዙ ማውቃቸው ነገሮች አሉ። ግን ሀይሚ በታመመች ሰዓት ላይ በቃ እነሱን እንኳን አላሰበም። እግዚአብሔርን በቃ ሀይሚን እዛ አልጋ ላይ ማየት በቃ እንደኔ ነው የሆነብኝ። ሆነ በቃ ተሰማው የሆነ እንጃ ማርያምን። አንዳንዴ ጓደኝነትም የሆነ ከልክ የሚያልፍ ጓደኝነት ይመጣልና ይገርመኛል። ለምትወዱት ሰው እንዴት መስዋዕትነት መክፈል እንዳለባችሁ የሚያየውበት ሰው ነው እና እንደዛም እኔ ኤክስፔክት አላደረግም ነበር። በቃ አንዳንድ ጊዜ ጓደኛዬ ነው ብላችሁ እንኳን ኖርማል አለ አይደለ? ምንም በቃ ኖርማል የሆናችሁ ጓደኞች አይነት እንደዛ የሚያስበኝ ነበር የሚመስለኝ። ግን እኔ እንጃ የእሱን የምር ጓደኝነቱን አሳይቶኛልና ጠርቼዋለሁ። አላቅም ላይክ ቻናል ዩቲዩብ መስራት ይፈልግ አይፈልግ አዶን ነው እርግጠኛ አይደለሁም። ግን በቃ እኛ አያገባንም። እኔ እንዳልኳችሁ የእሱን ውለታ መክፈል የምችለው እኔ ለሱ ማድረግ የምችለው ነገር ሀብቶቼ እናንተ ውድ ቤተሰቦቻችን ናችሁና የጨረቃ ፋሚሊ ዛሬ እግዚአብሔርን ከወትሮ በተለየ አንድነታችሁን እፈልጋለሁ። ይህ ቻናል በቃ እኔ እንጃ በአንድ ቀን 10 ሺህ ገብቶ አድሮ እናንተን ለማመስገን ቢመጣልኝ በጣም ደስ ይለኛል። እኔ እንደዚህ ሳደርግ በእናንተ ኮንፊደንስ እንዳለኝ ታውቃላችሁ፣ በእናንተ ተማምኜ እንደሆነ ታውቃላችሁ። ኤኒ ቦታ የትም ቦታ ሲሄድ ላይክ በቃ እናንተ በምፈልግበት ሰዓት ላይ ከጎኔ እንድትሆኑ በምፈልግበት ሰዓት ላይ ሁልጊዜ አላችሁ ሳልሰለቻችሁ። በቃ እኔም ሀይሚም ሳንደብራችሁ በቅንነት በቃ እያገዛችሁልን ምናምን ነውና እግዚአብሔርን በቃ እኔ ከልብ አመሰግናለሁ እናንተንም። እኔ በተከፋኝ ሰዓትም እናንተም እሱ አሁን ኤፍሬም ያቀኛል ስላችሁ ከልጅነት ጀምሮ ያቀኛል። አስተዳደጌን ምንን ያውቃል። እዛው አንድ አካባቢ ስለሆንን ያውቃል፣ አንድ ሰፈርም ስለሆንን ያውቃል። ግን የእናንተ ደግሞ ለየት የሚያደርገው ከሁሉም እኔንም ሀይሚንም ካሜራ ላይ ነው የምታውቁን፣ ግን ደግሞ ከሚያውቁን ሰው በላይ ነው ለእኛ መስዋዕትነት የምትከፍሉት፣ ለእኛ በቃ ፍቅር የምታሳዩን። እግዚአብሔርን የሰው ፍቅር ማግኘት እኔ እንጃ ከምንም አይደለም ከእግዚአብሔር ከፈጣሪያችን ሲመጣ ነውና በእውነት በጣም ነው የምወዳችሁ ማከብራችሁ። እና ዛሬ ግን ከልቤ ነው የምለምናችሁ፣ ከልቤ ነው የምጠይቃችሁ በእኔና በሃይሚ ስም በጨረቃ ፋሚሊ ስም ይህንን ቻናል ትልቅ እግዚአብሔርን ሰብስክራይብ አድርጋችሁት በአንድ ቀን ከ10 ሺህ በላይ ማየት እፈልጋለሁኝ። እንደዚህ ለስልሼ ተረጋግቼ አንዳንድ ጊዜ የሆነ ከስንት አንዴ ነው መጣው። ግን አሁን የምር ውስጤን የነካኝ ነገር ስለሆነ ነው። ቡታጀራ በምመጣ ሰዓት ሁላ ቀደም እሱን ነው ማገኘው። ቡታጀራ እንደመጣው ሙሽን ካገኘዋት በኋላ ከጓደኞቼ ምናምን ሳልሄድ ኤፋን ነው ማገኘውና አለብኝ በቃ ማረሳው ነገር አለብኝ። እኔ እንጃ እግዚአብሔርን የማረሳውን ቀን በቃ በህይወቴ በቃ የሆነ ጥያቄ ምልክት ሆኖ ቁጭ ያለብኝ ቀን ያ ቀን ላይ እኔ በተቸገርኩበት እኔ ያዘንኩበት ቀን ላይ ጓደኞቼም እንደነበሩት ሁሉ እሱም ነበረ። እግዚአብሔርን እሱም ነበረ በቃ በጣም ሰፖርት እያደረገኝ በብዙ ነገር እንዳልጨነቅ ምናምን በቃ እኔ እንጃ እንዲህ ምንድነው እንዲህ ብታካብደው እንኳን ልትሉ እንችላላችሁ እናንተ ላይገባችሁም ይችላል። እኔ ያለሁበት ስሜትና ከባድ ነው እና ማርያምን በቅንነት ሰብስክራይብ አድርጋችሁ አበረታቱልኝ። ኤፋም ትፈልጉ አላቅም ወንድሜ፣ ግን ደግሞ ላይክ እሺ ብለህ ተቀብለኸኝ
ይህንን ፋሚሊ እንደ ራስ ፋሚሊ ቆጥረ የምትወስድልኝ ከሆነ በርትተ ማርያምን ማየት እፈልጋለሁኝ። ለእኔ በችግር ቀን በጭንቀት ቀን እንደነበርከው ሁሉ የኔ ፋሚሊዎች ደግሞ በእኔም ጭንቀት በሀይሚም ጭንቀት ቀን በችግር ቀን የነበሩ ሰዎች ስለሆኑ ያሉኝ ሀብቶች እነሱ ናቸው። ይፋና እነዚህን ወርቅ የሆነ ፋሚሊ የምሰጥህም ስለምወድ ነው። በቃ እንደ ራስ ቤተሰብ አይታቸው ሳታክት ሳትሰለች በፈለግከው ነገር እነሱ እንድታዝናናልኝ እፈልጋለሁ። የኔን ሀብቶች የኔን ውድ ቤተሰቦች የኔም የሀይሚንም ውድ ቤተሰቦች በቃ ደስተኛ አድርገህ አላ ወደ ሶሻል ሚዲያው ስትመጣ ደስተኛ እንዲሆኑ ችግራቸውን ጭንቀታቸውን እንዲረሱ እፈልጋለሁኝ። እርግጠኛ ነኝ በጣም ብዙ ሰብስክራይብ ታገኝ ይችላል በዚህ ቪዲዮ በቅንነት ብዙ ያደርገዋልና እነዚህን ቅን ሰዎችን የምር ነው የምልህ የምር በቃ ያለባቸውን ጫና እንዲረሱ ያለህን አቅም አውቀዋለሁ። ባይገርማችሁ ከዚህ በፊት ደራሲና ዳይሬክተር ምናምን ነበርና አሁን ላይ ትንሽ በስራ ምክንያት ምናምን ቢዚ ሆኖ ወደዛ እንትን ላይ አይደለም ይመስለኛልና ያለውን አቅም አውቃለሁ። የልጅ የሚሰራቸውን ስራዎች አውቃለሁ፣ ጉልበቱን አውቀዋለሁ፣ ምን ማድረግ እንደሚችል አውቃለሁና ወደ እነሱ በብዙ ነገር ልትመጣ እንደምችል አውቃለሁና በፈለግከው ነገር ብቻ ይሁን ቤተሰብም የሚያዝናና ቤተሰብም የሚያስደስት ነገር ብቻ አለ አይደለ? በቃ እነሱ ደስተኛ ሆኖ ማየት ስለምፈልግ በቃ ወደ እነሱ ጋር ስትመጣ ብቻ እንዳጠፋ ነው የምፈልገው። እሺ ብለህ ከተቀበልከኝ ይህን ብቻ አድርግልኝ፣ እንድጠፋ አልፈልግም። በቃ በርትተህ እንድትሰራ እፈልጋለሁ ወንድሜ እና ጀግና ሆነ ማየት እፈልጋለሁኝ። እንደምታደርገውም አምናለሁ። እና ፋሚሊዎች እባካችሁን በቃ ዛሬ እግዚአብሔርን ነው የምላችሁ። ካሜራማንም ታውቁታላችሁ፣ ቤኪም ከኔ ጋር ብዙ ነገር ያሳልፋል። በብዙ ነገር ልንጋጭ እንችላለን ምናምን እና ስለሱ ሳወራው እሱም የምር ነው የሚሰማው እና የምር ያዝናል። እና ዛሬም እኔና እሱም ወሰነን እኔ የመጣ ነው። ቅመሜንም ነግሬያት ደስ ይለኛል እሺ ካለ ያ በቃ እግዚአብሔርን ብታምኑም ባታምኑም እያልኳችሁ ነው። ያላችሁኝ ሀብት እኔም ሀይሚም እናንተ ናችሁና በቃ ኧረ ደስ ይለኛል ነው ያሉ። መስፈርቶች አሉት ብያችሁ ነበረ። ቅንነት ምናምን የጨረቃን ፋሚሊን የሚቀላቀሉ ሰዎች መስፈርቶች አሉት ብያችሁ ነበርና እኔ እንጃ ቤተሰብ ከመስፈርትም በላይ የሚያሟላ ሰው ነው። በጣም በጣም ጥሩ ሰው ነው በጣም እግዚአብሔርን እና ይህንን ሰው ደግሞ ለእናንተ እንደ ወንድም አድርጎ መስጠት ራሱ አያሳፍርም። እግዚአብሔርን አላፍርም። እሱን ለእናንተ እንደ ወንድም አድርጌ የተሰጠ ራሱ አላፍርም። ማርያም እኔ እንጃ ኤፋ እኔ በጣም ነው የምወድ። ዊናም ብዙ ጊዜ ይነግረኛል ስለአንተ፣ ከኔ በላይ ደግሞ ከዊና ጋር ሞር ይቀርባል። በጣም ግንኙነት አለውና ዊናም ስለሱ ብዙ ነገር ይነግረኝ ነበርና ላይክ በተግባርም ያየሁበት ነገር ነው። የእሱን ባህሪ ቀጥታ በተግባር ያየሁበት ነገር ነውና አይ ፋሚሊ በእውነት በቃ አስማት ስሩልኝ፣ አስማት አሳዩኝ። እንዲህ ስል በኮንፊደንስ ነው እንደምታደርጉት ስለማቅ በየሄድኩበት አፍሬ አላቅም። ኤፋም መጥቶ የጨረቃ ፋሚሊ ይለያሉ እንዲል እፈልጋለሁ። አይ ሆፕ አሁን ያደረግኩትን ነገር እሺ ብሎ ተቀብሎ ሊመጣ ይችላል። እሺ ብሎ ወደ እናንተ ይህንን ፋሚሊ ተቀላቅሎ ሊመጣ ይችላል። ተስፋዬ ነው። እግዚአብሔርን ታላቄ ነው። በጣም ነው ማከብረው የምፈራው። የምር ከልቤ ይሆናል። እሱ ፊት ምንም ነገር ማድረግ አልፈልግም። ፖላይቶኝ መቅረብ ነው የምፈልገው። በጣም ወዶ ሰው ነውና እባካችሁን በቃ አስደንግጡልኝ። በእግዚአብሔር ማን ነው መጣ መሰለኝ። ከፍተው ነው ቤኪ ክፈተው። እሱ ነው ነይ ፕሮዲውሰር ነኝ። ካሜራ አለ እንትን እንዳትይ ካሜራ አለና ያው ይቅርታ አላውቅም ሳላስፈቅድ ወደ ካሜራ ስላመጣሁሽ። ይፋይ በጣም ወዶ ሰው ማርያምን ቢግ ሪስፔክት የምሰጠው ሰው ነው። የኔ አባት ደህና ነህ አለሁልህ። ዛሬ ጉድህን በካሜራ እያወጣሁልህ ነው። እሺ ሰላም በላቸው። እኔ ስለምፈራ ነው። በጣም ነው ማከብር። በዚህ አጋጣሚ ማርያምን አንድ መናገር የምፈልገው ነገር አለ። በቤተሰብም በአንተም ፊት በችግሬ ጊዜ የነበርክ ሰው ነህ። ላይክ የዊናም ወንድም እንደሆንከ ሁሉ የኔ ምርጥ ወንድሜ ነህ። ሀይሚ በታመመ ሰዓት አለም ሆስፒታል በተኛ ሰዓት ላይ
ብዙ ነገር ሰፖርት አድርገኛል፣ ብዙ ነገር አግዘኛል ይፋ እና እንደ ውለታም አሁን እንዲዝብ እንደማትፈልግ አውቃለሁ፣ ግን ለእኔ ከውለታም በላይ ብዙ ጊዜ ሳስበውም እንዳንተ አይነት ጓደኛ ተብሎ እንኳን እንዳንተ አይነት ጓደኛ እንዳለኝ ሳስበው ደስ ይለኛል። እና ይፋዬ ይሄ ቪዲዮ ካሜራማን ምንድን ነው ዝበጠብጠው? ይህንን ቪዲዮ የምቀርጸውም ትፈልገው አትፈልገው አላውቅም ይፋ፣ ግን ደግሞ እኔ ለአንተ እንደ ውለታ መመለስ የምችለው የኔ እዚህ ጋር የምታያቸው የጨረቃ ፋሚሊ የኔና የሀይሚ ፋሚሊዎች ማለት ነው እና ያሉኝ ሀብቶች እነሱ ስለሆኑ እነሱን ለአንተ ለማውረስ ነው፣ ካለኝ ላይ ለማካፈል ነው። ይህ ቻናል ማለት እንደዛ ስለ አንተ ቻናል ላይ ነው የሚጫነው ማለት ነው። ኤፋ ቲዩብ የሚል ቻናል ላይ ኤፍሬም ቲዩብ የሚል ቻናል ላይ የሚጫን ነው ማለት ነው። ትፈልገው አትፈልገው አላውቅም። ስለዚህ በቤተሰብ ፊት ይህንን ቤተሰብ ትቀበለኛለህ? ማለት በጣም ነው የማመሰግነው። ይሄንን ጠብቄ አይደለም ያው መጣጤ በጣም ነው የማመሰግነው። ማለት እኔ እንደ ውለታ ቆጥሬ አይደለም፣ ያው ለጓደኛ የምታደርገው ነገር ነው ለአንተም ለሀይሚም ማደረገው ማለት ግዴታ ነው አብረህ እስካለ ድረስ ጓደኛ እስከሆንክ ድረስ እንጂ በጣም ነው የማመሰግነው። እንደዛ አስቤ እንትን ነው እኮ ይፋ ከማስበው በላይ የሆንክብኝ ሰው ስለሆነ ነው በዛ ሰዓት ጭራሽ እኔ እንጃ የፈለገ ጓደኛ ቢሆን ቀኑን ሙሉ መስዋዕት ሆነህልኝ ነው ከኔ ጋር የነበርከው እና ከጓደኛም በላይ ስለሆንክብኝ ነው ይህንን ማደርገው እና እየተናገርኩኝ ነበር። ትቀበለኛለህ? ወደ ዋናው ነገር ሲመጣ በጣም ነው የማመሰግነው። ያንተን ቤተሰብ ማለት መናቅ ነው የሚሆንብኝ አለመቀበል እና እንዴት እንትን ፓወር እንዳላችሁ እያያችሁ ነው። ኧረ በጣም ነው የማመሰግነው በእውነት ስለማቅም ለአንተ ያላቸውን ክብር አንተም ለእነሱ ያለህን ቤተሰባዊነት ስለማወቅ ለእኔም እኔን ሀይሚንም በአንድ አይነት አመለካከት ነው የሚሆንና የኔም የሀይሚ ፋሚሊ ናቸው አሁን አንተ ቤት የሚመጡት። እሺ ወንድሜ ሀይሚንም እንደምትወዳት እንደምታከብራት አውቃለሁ። ይህንንም ሳደርግ ለእሷ ነግሬያት ኧረ በደስታ ነው ደስ ይለኛል ብላኝ ነው። እና እንግዲህ ፋሚሊ ይህንን ልጅ ከ10 ሺህ በዚህ ቪዲዮ 10 ሺህ በላይ ሰብስክራይብ ይገባል ብዬ እኔ ከፋሚሊ ጋር ተወራርጃለሁ። የጨረቃን ፋሚሊ ታውቀዋለህ? እንደሚያደርጉ ታምናለሁ። ያው እንዴት ነው መሰለህ አብረን እነሱ አግዘውኝ ትልቅ ደረጃ እንደምደርስ አምናለሁ። ለዚህ ማለት ያው ስለማውቅ ከዊናም ጋር እና ከአንተም ጋር ያለውን ነገር የሚያደርጉትን ነገር ስለምትነግረኝ ለአንተ ያለችውንም ክብር ስለምትነግረኝ ያው በእነሱ ምንም ጥርጥር የለኝ። ማርያም በጣም ነው እኮ በየሄድኩበት ነው እኮ የምቀባጥረው ስለእናንተ። ይቅር በሉኝ እንግዲህ ስለምቀባጥር እና በጣም ደስ የሚል ፋሚሊ ነው እና ተቀብሎኛል። ዳርዳሩ ተቀብያለሁ ማለት አልችልም። ደስ ይለኛል እግዚአብሔርን እና ይፋዬ መልእክትም አስቀምጬልሃለሁ። አሁንም መናገር እችላለሁ። ይህን ቻናል እሺ ብለህ ይህንን ፋሚሊ ወርቅ የሆነ ፋሚሊ ስትቀበለን በርትተህ እንድትመጣ እንፈልጋለን። ተስፋ እንድትቆርጥ አንፈልግም። አቅምህን አውቀዋለሁ። እየተናገርኩ ነበር ደራሲና ዳይሬክተር ነበር ምናምን ብዬ ብዙ ነገር አሳቀስኩ። በቃ ማቆን ሁሉ እያወራው ነበረ እና እሱንም ነገር ማስቀጠል ከቻለ አሁን ፊልም ማየት ከፈለጋችሁም ኤፋ መስራት ይችላል። ይከብዳል፣ እሱ ጋር ማይቻል ነገር የለም። እግዚአብሔርን በጣም ጀግና ሰው ነው እና ኤፋዬ እነዚህን ፋሚሊዎች ታውቃለህ ምን ብለው ከሀገር ውጭ እንደወጡ ያው ኢትዮጵያ ውስጥ ያለ ሰው ያውቃል። አሁን አረብ ሀገር ያለ ሰው አውሮፓም ያለ ሰው ሞር አረብ ሀገር ያሉ ሰዎች በጣም እንትን አለባቸው። በቃ ሀስል አለባቸው። ትግል ነው፣ ቤተሰብን ለማገዝ ጥረት ነው አይደለ? እዛም ሆኖ እንኳን እንትን ማዳማቸው እንኳን ይረብሿቸዋል። ላይክ እንዴ ነፃነት ማይሰጧቸው ራሱ አሉ። እድለኛ ሆነ ነው እኮ እንደ ቤተሰብ የሚያቀርቧቸው አይደለም። እሱ እራት ሲበሉ እንኳን ተገሎ የሚበሉ አይጠፉም። ማርያምን የምሬ ነው። ተገሎ የሚበላ አይጠፋም። አንዳንድ ቦታ የሆነ ሰዓትም እየተናገርኩት ነበር። የእኛም ቪዲዮ እንኳን ሳየው ሽንት ቤት ተደብቀው ምናምን ነውና ሽንት ቤት ውስጥ ቁጭ ብለው ምናምን ነውና እነዚህ ፋሚሊዎች ደግሞ ደስታ ነው የሚገባቸው። ቤተሰብን ለመርዳት ሄደው በጣም ብዙ የሚረብሻቸው ነገሮች አሉ እና ብዙ ቀዳዳቸውን ለመድፈን የሄዱ ሰዎች አሉ። የእናት የአባት የወንድም የሁሉንም ሰው ችግር ለመቅረፍ እንደ ቤተሰብ ኃላፊነት ሰምቷቸው የወጡ ሰዎች አሉ። ልጃቸውን ጥለው ይሄዳሉ እና እነዛን ሰዎች እኛንም ማስደሰት የምንችለው አይደለ? በቻልነው አቅም
ወደ ካሜራ እንኳን ስትመጣ እግዚአብሔርን ደስተኛ እንዲሆኑ በቻልኩ አቅም አላ እኛን እንዲህ መሰለ እኛን እንደ ወንድማቸው እንደ እህት ነው የሚወዱን። እኔንም ሃይሚንም ሁሉ ኤኒ ሰንባዲ በቃ በጣም ሰው ወዳድ ናቸው፣ ቅን ናቸው። የትኛውም እርዳታ ላይ ማለት ይችላል። እኔ ሰው ታሞ ኩላሊቱን ታሞ ይህን ነገር ታሞ ወደ እርዳታ ሲሄድ ቅድሚያ ያሉት እነሱ ናቸው። በቃ አላ ችግራቸውም አይታያቸውም። በቃ ያ ሰው ብቻ ይዳን፣ ያ ሰው ብቻ እንትን ነው የሚለው ማርያም ካላቸው ላይ የሚያካፍሉ ሰዎች ናቸውና እነዚህን ሰዎች በቻልከው አቅም እንድታስደስታቸው ፈልጋለሁ። ኦልሬዲ ፋሚሊ ብለህ ከተቀበልክ አይቀር አንተን ሲያዩክ የሚሰማቸው ደስታ አለ። ማርያምን ነው የምልህ እንደ ወንድም ነው የሚያዩክ እና አንተን ሲያዩክ የሚሰማቸው ደስታ አለ። አንተን ሲያዩክ በቃ ይሆናል አእምሯቸው ላይ የሚመጣ እንትን አለ። በቃ ጭንቀታቸውን ይረሳሉ፣ ደስተኛ ይሆናሉ። በቃ እኔ እንጃ እግዚአብሔርን እኔ በጣም ነው ለእናንተ ቢግ ሪስፔክት አለኝ እና ይፋዬ አንተንም ስለምወድ ነው እነዚህን ወርቅ የሆኑ የኔና የሃይሚን የጨረቃን ፋሚሊን የምንሰጥህ እና ፋሚሊ ደግሞ እግዚአብሔርን እሱ ደግሞ በብዙ ነገሮች ያስደስታችኋል ብዬ አምናለሁኝ። እንደ ውለታም ስላለብኝ የምሰጣችሁ ትልቁ ሀብት እናንተ ስለሆናችሁ ይህን ልጅ አስደንግጡልኝ። ከ10,000 በላይ ስንት ሺህ ሰብስክራይብ ትገባ ይመስላል? እነሱ ከቻሉ ብዙ ማድረግ ስለሚችሉ ምን አለ መሰለህ ብሎ ማለት አሁን ከአንዳንድ ኦልሬዲ አንተን እምቢ ማለት ስለማልችል አንተ ልክ ለእኔ ቦታ እንዳለ ሁሉ አንተ ደግሞ ፋሚሊዎች ያውቃሉ ማለት የአንተን መልካምነት ለጓደኛ ያለህን ቦታ ምናምን ያውቃሉ እና ያው ጓደኛ የሌላውን ጓደኛ መልካምነት የሚናገር ሰው እኮ መልካም ስለሆነ ነው እና አንተን ራሱ በዚህ በፋሚሊዎች ፊት ማመስገን እፈልጋለሁ እና እነሱንም የእነሱንም የፋሚሊዎችንም ስሜት ስለማውቅ የዋህነታቸው ቤተሰባዊነታቸውን ስለማውቅና አንተን እምቢ ማለት ስለማልችል ነው እና ያበረቱኛል። ያው ዩቲዩብ ላይ ከዚህ በፊት መጥቼ አላውቅም። ያው እንትን እያልኩኝ እመጣለሁ አንተ ከጎኔ ስላለ ያንን በመተማመን ነው እና ደስተኛ ነኝ አባቴ። አለን። ስለዚህ ይህንን እንቁ ልጅ ፋሚሊ ሰብስክራይብ እያደረጋቸው አበረታቱት። ከ10,000 በላይ እጠብቃለሁ። ባለውለታዬ ነው እንዳልኳችሁ። ሃይሚ እንደዛ በነበረችበት ሰዓት ላይ እንደኔ ነው እዛ የሆስፒታል አልጋ ላይ ተኝታ እንደኔ ተሰምቶት ነበረ እና ያን ቀን ስለማረሳው ነው እግዚአብሔርን በዚህ ሰዓት የመጣሁባችሁና እባካችሁን ከሌላው ጊዜ በተለየ ነው ዛሬ እንትኔ ወደ እናንተ አመጣጤና ሰብስክራይብ አድርጉትና አስደንግጡልኝ። ይፋዬ በጣም እወዳለሁ፣ አከብራለሁ። ደግሞ ኢፋን አይታችሁ ወይኔ ልጅ ሲያምር እንዳትሉ፣ ባለ ትዳር ነው። በቅርቡ ነው ያገባው። አየር ያስከፊ እንዳትል እኔ አቁን የተናገርኩት። በቅርቡ ሰርጉንም በልተናል ምናምን ፎቶ ላይም ነበርኩኝ እኔ እና እንኳን ደስ አለህ በሉት፣ መልካም ጋብቻ ይሆንልህ በሉት። ሲቀጥል ደግሞ ባለቤትህም ፈቃደኛ ከሆነች ያው ዘልዬ ድንበር መጣ ሳይሆንና ማርያም ነው የምሬን ነው ፈቃደኛ ከሆነች ባለቤትህም ላይክ ከባለቤትህም ጋር እየመጣህ ታስደስታቸው ደስ ይለኛል። ባለቤትህንም ፕራንክ እያደረግህ ይሁን። ሲቀጥል ዛሬ ይኸው ብዙ ጊዜ እያልኩት ነበር ያለ ፕራንክ የጠራው ሰው ነው ስለማከብረው ስለምወደው እነዛንም ላይክ የኛም ፋሚሊ የምሰጣቸው ሰዎች ራሱ ያው ቻናል አዳዲስ ስንከፍት ምናምን ራሱ በፕራንክ ነው ስለማላከብራቸው ምናምን አይደለም። ሞር ላንተ የተለየ ቦታ ስላለኝ ነው ወንድሜ። ይሄ ቤት የሚታወቀው የጨረቃ ፋሚሊ ሲባል ቅመም አለች። ቅመም የምታወቀው ደግሞ በፕራንክ ፕራንክ ትጫወትባለች ፋሚሊና በዛ እኔ ፕራንክ ሳላደርግ ነው የመጣሁት ዛሬና የምር የተሰማኝን ነገር ለእናንተ መናገር ስለምፈልግ ነበር። እያነበነብኩ እንደሌላው ጊዜ እየቀወጥኩት ሳይሆን በስርዓት ውስጥ ያለውን ነገር ለእናንተ ማድረስ ስለፈለግኩኝ ነበርና ኢፋ ከባለቤትም ጋር እየመጣ ጧት ፍርፍር በይ ነው እሱ ከቤት ሲወጣ ያው እኔም በሉኝ እኮ በሉኝ ቤት ላይ ፍርፍር ይቀርባል፣ ቅመሜ ታቀርባለች። እሱ እንደዛ ነው ፍርፍር በይ ማህበር ነውና ባለቤትን ማመጣ ይሄንን ፋሚሊ ያስተዋውቃት። ደስተኛ ሆናችሁ ከፋሚሊዎቻችንም ጋር ወደፊት ተያይዛችሁ እንደምትሄዱን ባለሙሉ ተስፋ ነኝ። እኔም በዙሪያም ያሉ ወንድሞችም ካንተ ጎን ለመሆን ኖ ፕሮብሌም እኛ አለን። ማገዝ ባለብን ነገር ሁሉ እናግዛለን። ይፋዬ ይህን መልካምነትን ይህን ቅንነትን ጥሩነትን አይቀይረው። ላይክ በቃ ለሰው ደስታ የምትጠር ሰው ነህና ምንም በሰው እንትን ማትገባ ሰው ነህና ቴንኪው ብቻ አባቴ በጣም እወዳለሁ፣ አከብራለሁ።
እናንተም ይህንን ልጅ ከባለቤቱ ጋር እንዲመጣ ወትቱት፣ አስቸግሩ። አታመጣም እንደ ይበሉት። ካልመጣ አንሱበት። ሰብስክራይብ ትመጣለህ ወደን ነው እያለ ነው። ይዛ ተናታ ማርያምን አስተዋውቃት። ደስተኛ ሁኑ። በቃ ደስ የሚል ጊዜ ለማሳለፍ ሞክሩ። የቀረውን ፈጣሪ ይጨመርበት አይደለ? እኔ ማውረስ የምችለው ማድረግ የምችለው ውለታዬ መክፈል የምችለው በዛ ነገር ነው ነው ወንድሜ። ግን ይህንን አትሆን ፕራንክ ባላደርገው እንኳን ፋሚሊ አለብን የለመድነው ነገር አለ። አሁን አዲስ ቻናል የሚከፍቱ ሰዎች ድሮ እኔ ማረሳው እኔንም አስብሎኛል። ኤፋና ማርክ ማለት ነው። ሰላም ሰላም ብለህ ስራ ይሉሃል የመጀመሪያው ኢንትሮ ማለት ነው። እና ይከብደኛል። እኔ ማርያምን እንደምታስቡት አይደለም። በጣም ሼም ይይዛል። የሁሉ ፋሚሊ እንዴት ትላለህ? እስቲ ልክ አሁን ላስብልህ እኮ ነው። ግባበት። ሰላም እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። በዛው መርቃቸው እስቲ አንተ የሚያል ሰውዬ። እሺ ማመረቅ እንኳን ባለትዳር እኮ ነው። አሁን እኮ አቶ ነው ባለትዳር ነው አቶ የሚባለው። እሺ ሰላም እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን፣ እኛ ደህና ነን። እኔና ቡቡ ደህና ነን። አትሳቅልኝ። ምርቃት ልመርቅ አይሻልም? አሜን አሜን በል። አንተና ሃይሚ ለመጋባት ያብቃችሁ። ከሱ ነው የምንጀምረው። እነሱንም ደግሞ ለሀገራቸው ያብቃቸው። ያሰቡትን ሀሳብ ያሳካላቸው። የእናንተንም ያሳካላችሁ፣ የሁላችንንም ያሳካልን። አይበቃም? አያቸው አንዴ እንደሚያስፈራ አሁን ስታያት ኮንፊደንሷ አስቡ። ደራሲና ዳይሬክተር ማለት ካሜራ ማይፈራ ሰው ነው። ይሄ ግን በተለይ የእናንተ ይከብዳል። ማርያምን እኔ ሁሉንም መጠየቅ ትችላላችሁ። በኮሜንትም ሄዳችሁ ጠይቋቸው እንዴት ነበር ምናምን ብላችሁ ግን በጣም ይከብዳል የመጀመሪያ እንትንና ወንድሜ ያው እኔም ማነብና ቢሆንኩት እየለመርኳቸው ምናምን ሲሄድ ነው። እናፍራችኋለን። አፈልጋለሁ ስለ ካሜራ ኤክስፔክት አላረክም ይመስለኛል። እና እንግዲህ እንዲህ ነን እኛ፣ ድንገታዊ መንፈስ ነን፣ እንመጣለን። እና ፋሚሊ እኔ እናፍራችኋለን በፊት እና አሁን ደግሞ ስለተላመርናችሁን በጣም እንወዳችኋለን። ድሮም እንወዳችሁ ነበር። ማፈሩ ደግሞ ከሪስፔክት የመጣ ነው። አላ የሆነ እንዲህ ፊት ለፊት የምትታይ ነው ይመስል እንዴ አጠገብ ቁጭ ያሉ ምናምን። ብቻ ፋሚሊ ፋን ሰብስክራይብ አድርጉት። በጣም በጣም እወዳችኋለሁ። ቻው አይደለ? ከሚስት ጋር አንተም እኔና ፍርፍር ምናምን አብያቸው። ይመቻችሁ። ግን ሰብስክራይቡን አደራ ከ10 ሺህ በላይ ቻው።